ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጸጋ ይብዛላችሁ። በየዓመቱ ይዘጋጅ የነበረው የአገልጋዮች ኮንፈረንስ ከፊታችን ግንቦት 1 ዕለተ አርብ ከማለዳው 2 ሰዓት ጀምሮ በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተዘጋጅቷል። የሚሄድ ትውልድ በሚል መሪ ቃል የተዘጋጀ ታላቅ መርሃ ግብር ከፊታችን ግንቦት 1 2017 በአዲስ አበባ አጥቢያ ተዘጋጅቷል። የፕሮግራሙ ዋናው ዓላማ የሚሄድ ትውልድ መፍጠር ነው። በኢትዮጵያ በተለያዩ ክልሎች እንዲሁም ከኢትዮጵያ ውጭ ያላችሁ ሐዋርያት፣ ነቢያት፣ ወንጌላውያንና መጋቢዎች በእግዚአብሔር መጠራታችሁን ያረጋገጣችሁ ከፊት አገልግሎት የሚጠብቃችሁ በሙሉ መንፈስ ቅዱስ ሊያስታጥቃችሁ ስለሚፈልግ አሁን በተጠቀሰው ቀን ማለትም ግንቦት 1 2017 ዕለተ አርብ በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተገኝታችሁ የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። ላለፉት 5 ዓመታት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ አገልጋዮችን የማስታጠቅ ሥራ ሲሰራ መቆየቱ ይታወቃል። በዓመት አንድ ጊዜ የሚዘጋጀው ይህ የአገልጋዮች ኮንፈረንስ በዚህ ዓመት ማለትም 2017 ግንቦት 1 ለየት ባለ ሁኔታ ተዘጋጅቷል። በኢትዮጵያ ምድር አውራቂስ የሆነ ማንም መቆጣጠር የማይችለው አደገኛ የሆነ የመንፈስ ቅዱስ እንቅስቃሴ እንደገና እንደሚጀመር ሰምቻለሁ። መንፈስ ቅዱስ የሚቀባቸውና የሚያስታጥቃቸው ሴቶችና ወንዶች በዚህ ኮንፈረንስ ይገኛሉ። ይህንን መልእክት ከሰማችሁበት ጊዜ ጀምሮ ለዚህ ቀን እየጸለያችሁ እንድትቆዩ በድጋሚ አሳስባችኋለሁኝ። ላለፉት 5 ዓመታት በነበረው ኮንፈረንስ እግዚአብሔር ብዙ ሰዎችን ቀብቶ አስነስቷል። በጣም ብዙ ሴቶችና ወንዶች ተነስተዋል። ትንቢት የሚናገሩ፣ በፈውስ የሚያገለግሉ፣ የክርስቶስን ወንጌል በኃይል የሚመሰክሩ ጨካኞችና ደፋሮች መነሳታቸው ይታወቃል። አሁንም እግዚአብሔር በዚህ ዓመት ማለትም 2017 ግንቦት 1 እግዚአብሔር የሚያስነሳቸው ሰዎች በኢትዮጵያ ውስጥ የሚነሳው የአዲሱ የመንፈስ ቅዱስ እንቅስቃሴ ዋነኛና አንደኛ ተዋናይ የሆኑ ጀግኖች እንደሚነሱ ጌታ ተናግሮኛል። እግዚአብሔር ከጌዲዮን ጋር የወጣውን ሰራዊት ለመፈተን የተለያዩ ፈተናዎችን አዘጋጀ። እግዚአብሔር ያዘጋጀውን መስፈርት ማሟላት ያልቻሉ ሰዎች ወደ ኋላ ተመለሱ። መስፈርቱን ያሟሉ ኃያላን ከጌዲዮን ጋር ጦርነቱን ተዋግቶ አሸነፉ። በእጁ የመንፈስ ሰይፍ የያዘ፣ በእግሩ የወንጌል ጫማ ያጠለቀ፣ ወገቡን በጽድቅ የታጠቀ፣ አንበሳን የማይፈራ እሳት የማያስደነግጠው አደገኛ ሰራዊት ይነሳል። ሰብሮ በሚያልፈው በዚህ ሪቫይቫል ውስጥ እግዚአብሔር እንዲመርጣችሁ እንዲነካችሁ ይህንን ወርቃማውን እድል ተጠቀሙ። በኢትዮጵያ ውስጥ ያላችሁ ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎች